በዚህ መልኩ ነው የሚወጣው ሲወጣ በዚህ መልኩ የሚወጣው በተጠናኛ ፍሎር ላይ ነው የምንገኘው 40% ድረስ ዲስካውንት እናደርጋለን ሰበር ዜና ቤት በጣም ቀነሰ ይህንን ቪዲዮ ሳታዩ ቤት ለመግዛት እንዳትወስኑ ተከተሉኝ ተአምር ላሳያችሁ ሰላም ጤና ይስጥልኝ እንዴት ነሽ ሰላም ነው ሁሉ ሰላም ለተመልካቾቼ በጣም የሚያስገርም በጣም ብዙ ሰዎች ቤት ይፈልጋሉና ቤት እናንተ ጋር እንደ በነፃ ተብሏልና እነማን ናችሁ እስኪ ለተመልካቾች ግልጽ እናደርግላችሁ እስኪ እነማን ናችሁ እናንተ ሞኖሪል ስቴቶች እንባላለን ሞኖሪል ስቴት ካሁን በፊት ሰምተነው አናውቅም ይመስለኛል ሞኖሪል ስቴት በምን ስራ ነው ተታወቁት እነማን ናችሁ እስኪ በደንብ አድርገሽ እስኪ ሰለሞን ለተመልካቾች እስኪ ንገሪልኝ ሞኖሪል ስቴት ከዚህ በፊት ቴክስታይል ላይ ነበር የሚሰራው ቴክስታይል ኦኬ ኢምፖርት ኤክስፖርት የሚያደርጋል ይበልጥ ደግሞ መርካቶ ላይ በሚሰሩ ስራዎች ይታወቃሉ ስለዚህ በጣም አቅም ያለው ድርጅት ነው ማለት ባለቤቶቹም የሀገራችን ሰዎች ናቸው እዚሁ በጣም ደስ ይላል መሐመድና ኑሜሪን ይባላል አቶ መሐመድና ኑሜሪን ዋው ደስ ይላል በጣም አይ ቲንክ መርካቶ ናቸው የመርካቶ ነጋዴዎች ታታሪዎች ናቸው ደግሞ አሁን በሪል ስቴት መጥተዋል ማለት ነው በወሬ ባሻገር እስኪ ቤቶቹን እያየን እያንዳንዱ ነገር እንድታወሩኝ ይፈልጋለሁኝ መሬት የረገጠ በአይን የሚታይ በእጅ የሚዳሰስ ቤት ውስጥ ነው የመጣሁት የትም ሳትሄዱ ቤት ለመግዛት ሳትወስኑ ተከተሉን እኛን እናሳያችሁ እሺ ስምሽን አልነገርሽኝም ያንቺን እኔ ፍላጎት ተስፋ ይላል እነዚህ ያው ምንድናቸው እስኪ ለተመልካቾች ግልጽ ለማድረግ ታህሳስ 18 ቅዳሜ ላይ ተስረከብናቸው ሱቆች ናቸው አስረከባቸዋል ባንዴ ሰርታችሁ ኦኬ በምን ያክል ጊዜ እንዳለቀ ይታወቃል አሁን አመት ከ6 ወር ነበረ አግሪመንታችን የነበረው በአንድ አመት ውስጥ ግን አስረክበን ጨርሰናል በአንድ አመት ውስጥ በጣም ደስ የሚል ነገር ነው በጣም ለዛ ነው ያልኳችሁ አንድ ሪል ስቴት በጣም አሪፍ ሪል ስቴት ነው ሲባል ዋጋ ፍጥነት ተአማኝነት የሚባል ነገር የኛ መገለጫችን ነው እንቀጥል እነዚህ ሱቆች ናቸው ተረክበው አልቀዋል በጣም አሪፍ ስለዚህ ወደ ላይ ደግሞ ያሉትን እኒ ማለት ነው በጣም ደስ ይላል የተሰሩበት ማቴሪያል እቃ ላይ እንዴት ነው ትደራደራላችሁ ወይስ እንዴት ነው እቃ ማቴሪያል የምትሰሩበት ግብአት እስኪ ስለሱ የተወሰነ ነገር ነው የምንሰራበት ግብአት ቀድመን ነው የምናስገባው ያው አሁን የዶላር ኢንፍሌሽኑም የተረጋጋ ስለሆነ የሲሚንቶም የሁሉም ዋጋ የተረጋጋ ነውና ቀድመን ነው የምናስገባው ቀድማችሁ የምታስረክቡት በጣም አሪፍ እነዚህም አልቀዋል ምንድነው እነዚህም አልቀዋል የተወሰኑ ወደ አስፋልት ፌስ የሚያደርጉ 35 ካሬዎች ይኖራሉ አንድ ሁለት ብቻ ኦኬ ይሄኛው ሳይት ያለንበት አሁን የት ነው አየር ጤና ሳይት ይባላል ወደ ቤቴል የሚወስደው መንገድ ጋር 8000 ካሬ ላይ ያረፈ ኮምፓውንድ አፓርትመንቶች ናቸው ኦኬ ከ80 ካሬ ጀምሮ ባለ አንድ መኝታ አለ ዋው ደስ ይላል በጣም የሚገርም ነው ተመልካቾች ተከታተሉኝ አሪፍ ነገር ነው ማሳያችሁ ረዝም ያለ ጊዜ ቆይቻለሁ ቤት ከሰራሁኝ ሁነኛ የሆነ ሪል ስቴት ስላጣሁኝ ነው ደስ ይላል በጣም እዚህ ጋር እንትኖቹ ማየት እንችላለን ኦኬ ቢሮአችሁ ምናምን ነው በጣም ያምራል እንግዳም ተቀበሉበት ነው ይመስለኛል ወደዚህ እንግባ ይመስለኛል የቤቶቻችሁ ሳምፕል እነዚህ ይመስላሉ አይደል እስኪ ሞኖሪል ስቴት ስለሚሰራቸው ቤቶች እስኪ ተወሰነ ለኔም ለተመልካቾችም ንገሪኝ እሺ እንግዲህ ሞኖሪል ስቴት ሲያልቅ ኮምፓውንዱ እንደዚህ ነው የሚሆነው የተለያዩ ፋሲሊቲዎች ይሟላሉ እሱን በስተኋላ ብናወራው ይሆናል ሜን ሮዱ ነው ይሄ አሁን ያስረከብናቸው ሱቆች እነዚህን ይመስላሉ ከጎን ደግሞ ሌላ አፓርትመንት አለን ሞል ማለት ነው እስከ አራተኛ ድረስ ሞል ነው የሚሆነው አሁን ካለንበት ፎቅ ጎን ነው አሁን ካለንበት ፎቅ ጎን ቤዝመንት ይወጣለት እናየዋለን ኋላ ላይ እስከ አራተኛ ድረስ ሱቅ ነው የሚሆነው አራተኛ ድረስ ሱቅ የሚገርም ነው በጣም አራተኛ ድረስ አሁን ሱቅ ይሆናል አራተኛ ድረስ ሱቅ ነው ከዛ በኋላ ቤቶቹ ይጀምራሉ ስለዚህ አሁን ቤታችሁ በዚህ መልኩ ነው የሚወጣው ሲወጣ በዚህ መልኩ ነው የሚወጣው እንደውም ሰፋ ይላል አሁን ለዲዛይን ለማሳየት ሳምፕል ስለሆነ ትንሽ ጠብ ያሉ ናቸው ሰፋ ይላል ደግሞ ሰፋ ይላል 8000 ካሬ ላይ ያረፈ ነው 4000ውን ብቻ ነው ድርጅቱ የሚጠቀመው ባለ ስንት መኝታ ነው ያላችሁ ከ81 ካሬ ባለ 1 ጀምሮ 97 ካሬ ባለ 2 ከ165 ካሬ ደግሞ ባለ 3 አለን ባለ 3 አላችሁ ያው እናያቸውና አሁን እዚህ ጋር ያየነው ነገር እንትና አሁን ወደ ሳይቱ እንሂድና ደግሞ ይሄ አሁን ኦሬዲ ያለቀ ህንጻ ነው እየተሰራ ያለውን አክቲቪቲ ያየን ስለ ዋጋውና አንዳንድ ነገሮች ደግሞ ለተመልካቾች እዛው እናሳያቸው ተመልካቾች ከብዙ ነገር አንፃር ነው ምክንያት የነገርኳችሁ አንደኛ ቅናሽ ነው ተብያለሁ ሞኖሪል ስቴት ላይ ሁለተኛ ደግሞ የምናጠናቀቅበት ጊዜ ፊክስድ ነው የታወቀ ነው ካልጨረሰን ቅጣት አለው ብለውኛል በጣም ብዙ ነገሮችን ጠይቂያችኋለሁ በቅርብ ጊዜ ነው የመጡት ግን ተአምር እየሰሩ ያሉ በጣም ብዙ ነገሮች አሁን ሰው ያወራላቸው ነው ያለውና እሱን ለማየት የትም ሳትሄዱ ጠብቁን ስለዚህ ወደ ሳይቱ ሄድ እንችላለን ወይስ እዚህ የምታሳይን ነገር አለ ወደ ሳይቱ እንዴት በጣም አሪፍ እሺ እኔ በጣም ከሞኖሪል ስቴት ለየት ያለ ነገር 24 ሰዓት ያለ ማቋረጥ ከጀርባዬ እንደምትመለከቱት በከፍተኛ ሁኔታ በከፍተኛ ፍጥነት እየተሰራ ነው ያለውና
ፍላጎት በጣም ቴንኪው ስላስጎበኘሽኝ። አሁን ያለነው ስንተኛ ፎቅ ላይ ነን? እዚህ ያሉት ቤቶች እንዴት ናቸው? ስንት ቤት አለ? በምን ያክል ብር ይገዛሉ የሚሉትን እስኪ ለተመልካቾች ደግሞ እንገራቸው። አሁን 9ኛ ፍሎር ላይ ነው የምንገኘው። ባለ 2 መኝታ 131 ካሬ አለ። ያው ከፍ ይላል። መጨረሻው 19 ፍሎር ነው። 19? አዎ። ኧረ እባክሽ አሁን ስንት ያለ ነው? 9ኛ ፍሎር ላይ። ከዚህ በላይ ስንት አለ? 10 ይቀረናል። ኧረ እባክሽ። ስለዚህ አሁን 9ኛ ላይ 2 አለ ነው የምትይኝ? አይ አይደለም። እሺ 17ኛ ላይ ያለው 16ቱ ተሽጧል። ቋን ሙሉ ተሽጧል። በፈጣሪ ይሄን የምንገነዘብበት መንገድ ተመልካቾች በጣም ከፍተኛ የሆነ ፍላጎትና ሁሉ ነገሩ በጣም አሪፍ እንደሆነ ነው። ስለዚህ ከዛ በላይ ያለ የተወሰነ 19ኛ ላይ ነው ያለው ቤት የምትኛው? አዎ 19ኛ ላይ ሁለት ቤት 19ኛ ላይ። ስለዚህ 19ኛ ላይ ሊፍቱ አስተማማኝ ነው። ቪው በጣም ያምራል። በነገራችን ላይ አዲስ አበባን ከጫፍ እስከ ጫፍ 360 ዲግሪ ካሜራማኑ አሳያቸው። አሁን ያለነው 9ኛ ላይ ሆነን ራሱ እንዴት እንደሚታይ ቪውን አሳያቸው። ዞር አድርግና በጣም ደስ የሚል ነው። አሁን እየተፋጠነ ነው ያለው። የሚቋረጥበት ታይም አለው እንዴ? አረ በፍጹም የለም። በጣም አሪፍ ነው። በጣም ደስ የሚል ነው። የሰው ፍላጎት እንዴት ነው? አሁን ከስተመር ሰው ስለ ሞኖሪቴት ከሰማ በኋላ ያለው ሁኔታ እንዴት ነው? በጣም ቆንጆ ነው። ዋጋውም ተመጣጣኝ ነው። ተመጣጣኝ ነው። በጣም አሪፍ ነው። ደስ የሚል ነገር ነው። ስለዚህ እንደ አጋጣሚ እንደ ድል ሆኖ ተመልካቾች እዚህ ጋር ያለው 19ኛ ፎቅ ላይ ማለት ነው 2 ቤቶች ናቸው ያሉት ተብሏል። በምን መልኩ ነው መግዛት የሚችሉት እነሱ? 100% ለሚከፍል ሰው የረጅም ጊዜ ምናምን የለውም። ምክንያቱም ያለቀ ቤት ስለሆነ ፊኒሺንግ እየደረሰ ስለሆነ ማለት ነው። አሁን ይሄ የሚቆም የለም። በቃ ከፍተኛ ፍጥነት እየተደረገ የሚሰራበት ነው። ለተመልካቾች እዚሁ ፎቅ ላይ ሆነን አሁን ያየነው ከጎን እየተሰራ ነው ያለው አይደል? ታች ሄደን እናየዋለን። ከታች እየተሰራ ነው። ከጎን አለላችሁ። እዚሁ ቀድማችሁ ፈጥናችሁ ፍላጎት ስልክ ቁጥሯ ለጥፍላችኋለሁ። ኮንታክት አድርጓት። እዚህ ፎቅ ላይ ሆነሽ የምትዩ ነገር አለ ተመልካቾች? እንግዲህ ይሄንን የመሰለ ቪው እና መንደር አብረን እየሸጥን ነው። ቀድሞ ፋሚሊ ይሁን እንላለን። ፋሚሊ ይሁን። በጣም አሪፍ እናመሰግናለን ተመልካቾች። ወደ ታች ደግሞ የተሰራ ያለውን ደግሞ ኮንስትራክሽኑን ደግሞ እንመልከት። ተከተሉ። ያው ቤዝመንቱ የተባለለት ይሄኛው ነው። ከጎን የሚሰራው ማለት ነው። ከጎን የሚሰራው ይሄም እስከ 4 ሱቅ አለው ያልኩ ማለት ነው። ኦኬ ድረስ ነው። ሌላ 2 ቢልዲንግ ብቻ ነው ከዚህ በኋላ የምንገነባው። እዛ ብሎኬት ያሉበት ጋር አሉ አይደል? እነሱም እስከ 5 ተሽጠዋል። ኦኬ ከ6 ጀምሮ ግን ይኖራል። 4% ይወጣላቸው ዲስካውንት። ኦኬ በቃ ብረቶቹ ምናምን አልሞት ገብቷል። ኦኬ በጣም አሪፍ። እዚህ ጋር ያለው ነገር ምንድነው? እስኪ ለተመልካቾች እስኪ ብሪፍ እናድርግላቸው። ከፊት ለፊት ያለው ያለቀው ህንጻ ላይ ነው ያለው። ከሱ ጀርባ ደግሞ ጎን ለጎን እየተሰራ ነው ያለው። እስኪ ለተመልካቾች እንንገራቸው። እንግዲህ ሲ ብሎክ እንደምታዩት 9ኛ ፍሎር ላይ ደርሷል። ሶልድ አውት ተሽጦ አልቋል። ከጎን ያሉት ላይ ግን ጥቂት ቤቶች አሉ። ከ97 ካሬ ጀምሮ ባለ 2 መኝታ 2 ባዝ ያለው ተጨማሪ ሰራተኛ ክፍል ያለው ከእንደገና 100% ለሚከፍል 20% ዲስካውንት እያደረግን ዲስካውንት አለ። ኦፈር አለ። አሁን ኦፈር አለ። በየብሎኮቹ የተለያዩ ኦፈሮች አሉ። አሜዚንግ የምትሆኑበት ደግሞ 2 ብሎኮች ላይ ለየት ያሉ ኦፈሮች አውጥተናል። በጣም አሪፍ። እዚሁ ላይ ከዚሁ ሳልወጣ ለምሳሌ እዚህ ጋር አሁን ያልተሸጣለ ብለሽኛል። አብዛኛውን ተሽጧል። በጣም ሰው እየተሻማበት ነው ያለውና ባለ 2 መኝታ አሁን እዚህ ላይ አለ አይደል? ባለ 2 መኝታ ለተመልካቾች ግልጽ እንዲሆንላቸው ስንት ብር ነው? ቀጥታ እሱን አጠቃላይ ክፍያው ስንት ነው? መጀመሪያ ክፍያው ስንት ነው የሚለውን እስኪ ለተመልካቾች እንንገራለን። ባለ 2 መኝታ 97 ካሬ እንግዲህ 7.6 ነው የሚሆነው። 7.6 ቤዝመንት ቶታል እንደምታዩት የዚህ ቅድመ ክፍያ 10% ነው። 760 ሺህ ብር ማለት ነው። 760 ሺህ ብር ይከፍልና ኦሬዲ የቤቱ ባለቤት ወይም ደግሞ የማስጀመር ስራ መጀመር ይችላል። ቅድመ ክፍያ ማለት ኮሚትመንት ገብቶ ውል መውሰድ ይችላል። በጣም አሪፍ። ሌላስ አሁን እዚህ ጎን ለጎን አለ እያልሽ ነው ያለሽው። ተመልካች ዞር ያድርግና ካሜራማኑ በጣም ብዙ ግቢ ነው ያላቸው። በጣም ፈጣን ናቸው። አዲስ ሪል ስቴት ነው። ጨው ለራሱ ሲል ጣፍጥ ይባላል። ሪል ስቴት አሁን ለራሱ ሲል እየፈጠነ ያለው ሰውየው በጣም ደስ የሚል ነው። ከጀርባም ይሄ የሚገነባበት ነው ብለሽኛል የሚሰራበት ምንድነው? እስኪ ስለዚህም ንገሪኝ እስኪ። እንግዲህ ከጀርባ የምታዩቸው ኤ እና ቢ ብሎክ ይባላሉ። ኤ2 ብሎክ እና ቢ ብሎክ ይባላሉ። እስከ 6ኛ ፍሎር ድረስ ተሽጠው አልቀዋል። ከ6ኛ ጀምሮ ግን መቼ ነው መሸጥ? በምን ጊዜ ነው መሸጡት? ገና ማስታወቂያውን እያየን ገና እየመጣን ቅዳሜ ታህሳስ 18 እንግዲህ የሱቃችን ምርቃት ነበረ። እዛ ቀን ላይ ብዙ ደንበኞች እንግዲህ ኦፈሩን ሲሰሙ ኮሚትመንት ገብተዋል ማለት ነው። ስለዚህ ለመጠቀም እዛኛው ላይ እንግዲህ ለ20 ሰዎችን የወጣ ዲስካውንት አለ። ለ20 ሰዎች ለባለ 2 መኝታ 10 ሰው ለባለ 3 መኝታ 10 ሰው ብሎ እሺ። እዩት፣ ዞር አድርግና ካሜራማኑ ይኸው ከጀርባችን ባክግራውንድ ይኸው እዛ ጋር የምትመለከቱት ብሎኬቱ ያለበት ኤሪያ ላይ እሱ አካባቢ ላይም አሁን ሌላ የሚገነባ ነው።
ለ20 ሰዎች ትልቅ አድቫንቴጅ አለ እያለች ነው። ስለሱ እናብራራላቸው። 20 ሰው ስትይ ምንድነው እዛ ጋር ያለው? እንግዲህ እዛ ጋር እንደነገርኩ ኤቱ ብሎክ 8000 ካሬ ላይ ነው ያረፈው። አፓርትመንቱ 4000 ላይ ብቻ ነው እኛ የምንገነባው። የተቀረው 4000 ግን ለደንበኛ ፋሲሊቲ የሚሆን ነው። ግሪን ኤሪያ ምናምን መናፈሻ ምናምን ስዊሚንግ ፑል መናፈሻ የልጆች ማጫወቻ የተለያዩ ነገሮችን የሚያሟላ ነው የሚሆነው። በጣም አሪፍ። ባለ 2 መኝታ ነግረሽኛል። ባለ 3 መኝታ ስንት ነው? ባለ 3 መኝታ 165 ካሬ አለን። 165 ሰፊ ነው በጣም። እሺ እጉ ማለት ነው መጨረሻው 165 ካሬ ነው ያለን። እሱን የሚገዛ ደንበኛ 40% ድረስ ዲስካውንት እናደርጋለን። በጣም አሪፍ ደስ የሚል ነገር ነው። ያኛው ምንድነው የሚገነባበት አሁን? አፓርትመንት ብቻ መኖሪያ ብቻ ነው። ሞልም አለ ብለሽኛል። ሞሉ የሚሆነው የስንገባ ያየንበት ከዚህ አካባቢ ሞል አለ። ስለዚህ እዚሁ ግቢ ላይ ሞል አለ፣ መኖሪያ አለ፣ ሱቅ አለ። አዎ ሱቅ ከነገበያው ሁሉ ነገር አለ ማለት ነው። በጣም ደስ የሚል አድቫንቴጅ ነው ተመልካቾቼ። አሁን ቤት አሁን ለምሳሌ ባለ 2 መኝታ ሰው ገዛ እንበል፣ ባለ 3 ገዛ እንበል፣ በምን ያክል ጊዜ ነው የምትጨርሱት? አጭር ጥያቄ ነው። ምክንያቱም ተመልካቾች በዛም ብዙ ሪል ስቴት ጋር የሚያጋጥማቸው ነገር በ2 አመት እንጨርሳለን፣ በ3 አመት እንጨርሳለን እየተባለ የሰውን ወይም ደግሞ ቤት የሚገዛውን ፍላጎት የመግታት ገንዘቡን በራሳቸው የመሸቀጥ ስራ ነው ያለው። እናንተ ሻርፕ በህግ የጸደቀ ወይም ደግሞ ውል ላይ ያሰፈራችሁት በስንት አመት ነው የምትጨርሱት? በ3 አመት እናስረክባለን። በ3 አመት ታስረክማላችሁ። ካለን ተሞክሮም እንግዲህ ሱቁን በ1 አመት ከ6 ወር ብለን በአመት ውስጥ አስረክበናል። አሁን ደግሞ በ3 አመት ብለን ይሄው ልናስረክብ ደፋ ቀና እያለን። ተመልከቱ፣ ካሜራ ፊት ነው ቃል የገቡት ሞኖ ሪል ስቴቶች። ካልጨረሳችሁትስ ጠይቃችኋለሁ፣ ግዴታ ነው። ካልጨረሳችሁትስ ምንድን የተቀመጠ ነገር አለ? ህግ ደንበኛችሁን የምትከሱበት ብሩን የምትመልሱበት ምን አይነት አካሄድ አለ? አዎ ደንበኛችን የከፈለውን ሙሉ ለሙሉ ገንዘብ እንመልሳለን። ከእንደገና ከ15 እስከ 20% ቅጣት አለ። ቅጣት አለው። የሚቀጣው ማን ነው? ድርጅቱ ማለት ነው። ለምሳሌ ሞኖ ሪል ስቴት ነው የሚቀጣው ማለት ነው። በጣም የሚገርም አድቫንቴጅ ነው። ምክንያቱም በጣም ብዙ ጊዜ የቤት የሪል ስቴቶችን ሪቪው ማድረግ አቁሜ ነበረ። ምክንያቱም ውሸት እየበዛ መሬት ላይ የሌለ ነገር አላይ ያልኩኝ አቁሜ ነበረ። ኔክስት የመስራት አሁን ለምሳሌ አንድ ሳይት ብቻ ነው እዚህ ያላችሁ። በየቦታ የጀመራችሁት አለ እንዴ? አሁን እየጀመሩ የሚጠፉም ስላሉ ነው። በፍጹም ይሄንን ሳናስረክብ ሌላ ቦታ እንጀምርም። በአንተ ቻናል ላይ ሆኜ ደግሞ ሌላ ኦፈር ለደንበኞችን በጣም አሪፍ። እሺ 8% ነበር። እሺ ቀድሞ ለሚመጡ 10 ሰዎች 4% እናደርጋለን ሁለቱ ብሎክ ላይ 4%። በጣም አሪፍ አድቫንቴጅ ነው። ማየት ትችላላችሁ። ባይዘው ወይ ሁሉም ሰው ማስታወቂያ እየሰራ አይደል? አሁን ሪል ስቴት ነን፣ ባለ 2 መኝታ ይሄን ያክል ሚሊዮን፣ ባለ 3 መኝታ ይሄን ያክል፣ በዚህን ያክል ጊዜ እንጨርሳለን። ከዛ ሰዎች የሚያወሩት አለ። እሱን ታሳቢ አድርጋችሁ ሞኖ ሪል ስቴቶቹ መታችሁ ጎብኛቸው። አሁን ያለው ሳይት የት ነው? በቀጥታ ለተመልካቾች እስኪ ንገሪያቸው። አየር ጤና ወደ ቤቴል ዓለም ባንክ የሚወስደው አስፋልት ዳር ላይ ነው ሳይታችን ያለው። ዳር ላይ ነው። ዋናው አስፋልት ዳር ላይ ነው ያለው። ሌላው ሪል ስቴት ለየት የምትሉበት ነገር ምንድነው? እስኪ እኛ በዚህ ተወዳዳሪ የለንም፣ ሞኖ ሪል ስቴቶች እንለያለን የምትሉት ነገር ካለ ለተመልካች እስኪ በምን ነው የምትለዩት? ከሌላው ሪል ስቴት እንግዲህ ልዩ የሚያደርገን ካርታችንን አታች እናደርጋለን ከውላችን ጋራ። ለደንበኛ ከምንሰጠው ውል ጋራ ካርታችንን አታች እናደርጋለን። ይዞታውን ይዞ ሄዶ ክፍለ ከተማ ብድር አለበት ወይ እግድ አለበት ወይ የሚለውን እንዳጣራ ካርታችንን ሙሉ ፍቃዳችንን ከደንበኛው ውል ጋራ አታች እናደርጋለን። ሌላው ደግሞ 50-50 ከወለድ ነፃ የባንክ አማራጭ አለን። ከባንክ አማራጭ አላችሁ 50-50%? 50-50 በጣም አሪፍ ነው። ከወለድ ነፃ ደስ የሚል ነገር ነው። እንደው አካባቢው አሁን ይሄ ግሪን ኤሪያ ላይ አረንጓዴ መናፈሻ መዝናኛ ላይ እዚህ ግቢ ተካቷል፣ ይካተታል። ውሉ ላይም ይገባል። ኢቭን ኢፍ የምናስገባቸው ጄነሬተሮች ራሱ ምን አይነት ስፔሲፊክ ዴዘርት ጄነሬተሮች እንደሆኑ እናስገባለን እዛ ላይ። ስለዚህ ብዙ ጊዜ ከርሰ ምድር ውሃ አለ፣ መብራት አለ፣ ጄኔሬተር አለ ይሉና ሪል ስቴቶች ጋር አይኖርም። ይሄ ደግሞ በቃል ነው የሚነገረውና እናንተ እንዴት ነው አሁን እዚህ ላይ በትክክል ውሉ ላይ ያለ እያልሽ ነው? ውሃስ? የከርሰ ምድር ውሃ እንግዲህ በኪሎ ሜትር ራዲየስ ነው ታውቃለህ፣ ይከለከላል። እኛ ግን ቀድመን ፍቃድ አውጥተን ቆፍረን ሱቁ ላይ እንዲጠቀሙበት አውጥተናል። የወጣ ጉዳይ ነው። አዎ ወጥቷል። ስለዚህ ገና ሳይቱ ሳያልቅም ይሄ ራሱ ውሃ ሬዲ ነው። በቃ ውሃ ሬዲ ነው። ትራንስፎርመር ደግሞ ገጥመናል እዛ ጋር ስትወጡ ትራንስፎርመር ገጥመናል። የመብራትም የውሃ ምንም አይነት ችግር አይደለም። ቆራረጥ የሚባል ነገር የለም። በጣም አሪፍ። በቃል ለመናገር ያክል የምታውቂው ስልክ ቁጥር ካለ ስክሪኑ ላይ እንጽፈዋለን። ተመልካቾች ሄዳችሁ ጎብኟቸው፣ እዩ። እኔ ባይዘው እንዲህ መገፋፋት አይደለም። እናንተ ምንድነው በቅሎ ፈረስ አይደላችሁም የምትገፋፉትና አይታችሁ ፍረዱ። መታችሁ የሰሩትን ነገር ጎብኙ። ስልክ ቁጥሯን የእህቴን ማለት ነው በዚህ በሚያምር መልኳ በሚያምር ፈገግታዋ በደንብ አስተናግዳ ሻይ ቡና ብላ ስንገባ በሚገርም መስተንግዶ ነው የተቀበሉን። በዛ ነው። ስልክ ቁጥርሽን የምታስታውሽው በቃልሽ ካለ በቃልሽ ንገሪያቸው፣ ስክሪኑ ላይ እንጽፈዋለን። እሺ 0919 780089 ይደውሉ። 89
ስለዚህ ቀጥታ ቢደውሉ አንቺን ያገኙሻል። በጣም አሪፍ በመልካም መስተንግዶ ያስተናግዷችኋል። አዲስ ወደ ሪል ስቴቱ ተቀላቅሎ በጣም ብዙ የህትጉ ኩባንያዎች እንዳሉት ይታወቃል ሞር ሪል ስቴት። ስለዚህ ይሄ ያለው ማለት ምንድነው አገራችን ላይ ብዙ ጊዜ ቤት እንሰራለን ያሉና የሚጠፉ ሰዎች አሉ። ይሄኛው ካምፓኒ ግን ድርጅት ግን የሚታወቅ ነው። በጣም ብዙ መስቀለኛ ነገሮችን ጠይቄያለሁኝ እኔ አይቻለሁኝ፣ መጥቼ ጎብኝቻለሁ። ሪል ነገሮችን አይቻለሁ። ደስ የሚል ነገር ስላለ ድምጽ ይረብሻል። በነገራችን ላይ የሚረብሸው ስራ ላይ ስለሆነ ነው፣ ግንባታ ላይ ስለሆነ ነው። እኛ ዘወር እንበልላቸው። ቀረ የምትዩ ነገር አለ? የበለጠ እንግዲህ መረጃ ለመውሰድ ቢሮአችንን ይጎብኙልን። ቢሮአችሁን ይጎብኙ። በቃ ምንም ጥያቄ የለውም። ብዙ ወሬ ሳናበዛ ስክሩ ላይ በተቀመጠው ስልክ ቁጥር ሞን ሪል ስቴት ብላችሁ ደውሉና የምትፈልጉትን መረጃ ወሰዱላችኋለሁ። ለዛሬ የነበረን ይህ ይመስል ነበረ። በጣም አመሰግናለሁ። 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 ይመቻችሁ።